ሰሪዎቻችሁ ባል ማለት ነው የሚደማችሁ ባል ምን አላችሁ? ምን አይነት ጥያቄ ጠይቃችኋል? ቤት ውስጥ እናንተን ሊደፍራችሁ ከፈለገ ወይም ደግሞ ለወሲባዊ ግንኙነት እናንተን ከፈለጋችሁ ወይም ጥቃት ሊያደርስባችሁ ከፈለገ ምን አይነት ጥያቄ ይጠይቃችኋል? እናንተስ ምን አይነት መልስ መመለስ አለባችሁ? ይሄንን ዛሬ እናያለን። አጠር አድርጌ ይሄን እነግራችኋለሁ። ቪዲዮን እስከ መጨረሻው ተከታተሉኝ ማለት ነው። አንደኛ ደረጃ 3 አይነት ጥያቄዎች ይጠይቃቸዋል ማለት ነው። እናንተ ላይ ጥቃት ማድረስ ሲፈልግ ምንድነው የሚለው? አንደኛው አግብተሻል ይላል። አግብተሻል ሲላችሁ እናንተ በዛ ሰዓት ፈገግ ብላችሁ አላገባውም የምትሉ እንደሆነ ወዲያው ጠጋ ይላል። ምክንያቱም ምን ያስባል? ወዲያው ወደ አእምሮ የሚመጣ ካላገባች እንደዚህ ፈገግ ካለችማ እሷ ራሱ እኔን ትፈልገኛለች ብሎ ያስባል። ይቀልለታል ማለት ነው። ያሰበው ነገር እንደሚሳካለት ያስባል። ሁለተኛ ምን ብሎ ይጠይቃቸዋል መሰላችሁ? ልጅ አለሽ ይላል። አላገባውም ብላችሁ ራሱ ልጅ አለሽ ይላል። አረ የለኝም ትላላችሁ። ይደሰታል። ሶስተኛ እድሜሽ ስንት ነው ይላል። ከዛ በኋላ ትነግሩታላችሁ። ስንትም በሉ 25ም 26ም 20ም ስንትም በሉ 30ም በሉ። እንዴ በጣም ገና ነሽ፣ ሕፃን ነሽ። ግን እድሜሽ ደግሞ ለትዳር ደርሷል፣ ማግባት አለብሽ። እስካሁን እንዴት አላገባሽም ይላል። ማግባትማ አለብሽ፣ በዛ ላይ ቆንጆ ነሽ ይላል። ውበታችሁን ገለጸላችሁ። እንግዲህ የተጠጋችሁን ቆንጆ ነሽ ይላል። በዛ እናንተ በዛ ሰዓት ምስግናለሁ የምትሉ እንደሆነ የምትገለፍጡለት እንደሆነ በቃ ተሳካለት ማለት ነው። ይሄንን አንድ በሉ፣ መጠንቀቅ አለባችሁ። እሱ እንደዚህ አይነት ጥያቄ ሲጠይቃችሁ ምን አይነት መልስ ነው መመለስ ያለባችሁ? ምን አይነት መልስ ነው መመለስ ያለባችሁ? አግብታችኋል ስትባሉ አለማግባታችሁ መናገር መብታችሁ ነው። ነገር ግን ኮስተር ብላችሁ አላገባውም፣ ለምን? ስለማልፈልግ። ኮስተር ብላችሁ ለምን ጠየቅከኝ? ለምን ፈለክ? ግግም በሉበት። ለምን ፈለክ በሉ። ሲሪየስ ሆናችሁ ከዛ አይ ዝም ብዬ ነው ምናምን ካለ ኮስተር ብላችሁ በሲሪየስ ሆናችሁ ለፉ። እንዲህ ነው መሆን ያለበት። ገባችሁ? እናንተ ለሱ ስቃችሁ ፈገግ ብላችሁለት እንትን የምትሉ እንደሆነ በጣም ከባድ ነው የሚሆንባችሁ። በጣም አስቸጋሪ ነው። ይቀርባችኋል፣ ያስቸግራችኋል፣ ትነኩላችኋል። በቃ በገንዘቡ ላይ እናንተን ሰውነት መግዛት ይፈልጋል። ደህንነታችሁንም አታውሩ። በአጠቃላይ ለባሎቻቸው ፊታችሁን ራሱ አትስጡ፣ ፈገግ አትበሉ፣ አትሳቁ፣ ምንም ነገር እንዳታወሩ ለባሎቻቸው። ምንም ነገር መናገር አስፈላጊ አይደለም። ምክንያቱም እኛ ከሀገር የወጣነው ሰርተን ለመለወጥ፣ ግማሾቻችን ባልተተን፣ ግማሾቻችን ልጆቻችንን ትተን፣ ግማሾቻችን እናት አባታችንን ከችግር ለማውጣት ነው ከሀገር የወጣነው። ስለዚህ ምንድነው ማድረግ ያለብን? ጠንክረን መስራት አለብን። ጠንክረን ሰርተን መለወጥ። ከተለወጥን በኋላ አላህ ደህና ትዳር ከሰጣችሁ ማግባት እንጂ በሰው ሀገር፣ በነገራችን ላይ በሰው ሀገር ተደፈርኩ ብሎ ማውራት በጣም ከባድ ነው። ለምን? አረቦች ምንም አይነት አቅም የላቸውም። ይሄን ታውቃላችሁ እናንተ። አቅም የላቸውም እነሱ። እኛ ሴቶች እንሻላለን ከነሱ ወንዶች። ስለዚህ እኛ የማንፈልግ ከሆነ ከምንም አይነት ነገር ራሳችንን መከላከል እንደምንችል ወቁ። ከምንም አይነት ነገር ራሳችንን መከላከል እንችላለን። ምክንያቱም አልহামዱሊላህ እኛ ሀበሾች በጣም ጉልበት ያለን ሰዎች ነን። አላህ ጉልበት ሰጥቶናል። ገንዘብ ቢከለክለንም ዱንያም እንትን ቢለንም አቅም ግን ሰጥቶናል ሰርተን እንድንለወጥ። ስለዚህ በራሳችን መንገድ ሰርተን ለመለወጥ ነው ማሰብ ያለብን እንጂ ከማንም ሰው ጋር በስብሰን ከማንም ሰው ጋር ተጨማልቀን አይደለም። ከአላህ ጋር እየተጋጨን፣ ከራሳችን ጋር እየተጋጨን፣ ትዳራችንን አደጋ ላይ እየጣልን፣ ራሳችንን ህይወት አደጋ ላይ እየጣልን አይደለም
ስለመለወጥ ማሰብ ያለብን። ስለዚህ ምንድነው ማድረግ ያለብን? ጠንክረን መስራት ነው። ለወንዶቻቸው ፊት አለመስጠት ነው። ለዚህ ሀገር ወንድ ብቻ አይደለም በነገራችን ላይ ኢትዮጵያ ያሉም በስልክ ላይ ሆነው የሚያስቸግሩ በተለያዩ በሶሻል ሚዲያ ተዋውቀውን አፈቀርኩሽ፣ ወደድኩሽ፣ ከሞትኩልሽ ከሚሉት ራሱ እነሱ ራሱ በጣም ትልቅ አደጋ ናቸው። ራሳችንን መጠበቅ አለብን ከእንደዚህ አይነት ነገር። ቪዲዮን ሰብስክራይብ አድርጉ፣ ሼር፣ ኮፒ ሊንክ አድርጉልኝ፣ ለሁሉም ሰው አድርሱልኝ። ወዳችኋለሁ።